ዘመቻ ብላቴ ሲታሰብ ክፍል 2 ክተት። በአዳራሽ ውስጥ ዘለግ ላለ ጊዜ የነበረው ጩኸትና ጭብጨባ በእያንዳንዱ ተማሪ አእምሮ ውስጥ እንደ ገደል ማሚቶ ያስተጋባ ጀመር። እንሰለፋለን። ጭብጨባ፣ ጨብ ጨብ ጨብ። መልሱ ይህ ነው። እንሰለፋለን? ከማን ጋር? ለምን? የት? ባልሰለፍስ? የሚሉና ሌሎች ተዛማጅ ጥያቄዎች ያልተመለሱ ለዕለታት እንቅልፍ የሚያሳጡ ነበሩ። ነገር ግን ተሜ የአጭር ጊዜ ወታደራዊ ስልጠና ወስዶ በአስቸኳይ ከወታደሩ ጎን እንዲሰለፍ ተወሰነ። የአገሪቱን ቀጣይ ዕጣ ፈንታ ለመገመት የሚያስችል ምንም አይነት ተጨባጭ ሁኔታ ባለመኖሩ አብዛኛው ተማሪ ለመዝመት ወሰነ። 2 ሳምንት ባልሞላ ጊዜ ውስጥ የአዲስ አበባ ዩኒቨርሲቲ ተማሪ በብላቴ ወታደራዊ ማሰልጠኛ ጣቢያ ከተተ።